አርቲስቱ ሁሉ ሌባውን ቆይ ቲያትር ቤት ተዘግቷል እንዴ? ስማርታችኋልና ምን እያለን ነው? ይሄ ደግሞ 1.4 ሚሊዮን ብር አምጡና ራቫፎር የሆነ መኪና ሰጣችኋለሁ በኤሌክትሪክ የሚሰራ እያለ ነው። ባጃጅ ራሱ እኮ 1.4 ሚሊዮን ገብቷል። እግዚአብሔር ምስክሬ ነው። እንዴት አድርገህ ነው ወይን የምትሰጠው? ፕላስ ደግሞ ምን ይላል? 30% ቅድሚያ ትከፍሉኛላችሁ፣ 70% በ5 ዓመት ውስጥ። መኪናው መቼ ነው የሚመጣው? እጃቸው ላይ አለ፣ እጅ ላይ መኪናው አለ። እንዴት ተንጋግታችሁ ህዝቡን ለማጭበርበር የምትሄዱበት መንገድ እኮ እኔ ግራ ገባኝ። ፊልም አላዋጣ አላችሁ። ፊልም አላዋጣ ካላችሁ ታዲያ በቃ መቶ ነው፣ በቃ ተውት። ምክንያቱም ፊልማችሁን ማስለቀስ ነው፣ ጭምልቅልቅ ያለ ነገር ነው። ጾም ላይ ነን፣ በዛ ላይ እኛው ጾም ላይ ነን እና ከተሰረቀ በኋላ መጫጫው ስለደበረን ነው። አሁን ቀድመን እንነገራችሁ ማለት ድብና ያለ ሌብነት ነው። ይህ በዚህ ሂሳብ ምንም ባጃጅ አታስገባም ኢትዮጵያ ውስጥ። እግዚአብሔር ምስክር ባጃጅ የለም። በ1.4 ባጃጅ 1.4 ሚሊዮን ነው እኛ ሀገር። እንዴው ባጃጅ አይደል እኛ የምንጠቀመው እንጂ ልክ ሰው ከተበላ በኋላ እኛ ማስታወቂያ ነው እንጂ እኮ ንግዱን የሚሰራው ሰው ሌላ ነው ትላለ። እንዴት ነው እናንተ ህዝባችሁ እንደዚህ ጨካኝ ሆናችሁት? አርቲስቶች እርቧችኋል እንዴ እንደዚህ? አሁን ይህን ማስታወቂያ የሰማ ሰው እኮ መሬትም ሸጠው ቤቱን ሽጦ ባጃጁን ሽጦ ለእነዚህ ይሰጣል። አርቲስቶቹ ድርሻቸውን ቅርጥፍ እና እኛም ተቸገር እንጹም። እግዚአብሔር እኔ ዛሬ አሁን ከዚህ በኋላ ጾመኛ ነን። እባካችሁ ትንሽ አረጋጉት። እሸቱ እዚህ ቪዲዮ ላይ ያለውን ሰው እያታቆም፣ እንደዚህ ፎቶ ላይ ያለውን ሰው እያታቆም። ካናዳ ይላከኝ፣ እኔን አሜሪካ ይላከኝ፣ ጣሊያን የሚልከኝ ሰውዬ ይሄ ሰውዬ ነው። ወደ ካናዳ መሄድ የምትፈልጉ ሰዎች ይህን ሰውዬ አናግሩ እያልክ አንተ ማስታወቂያ ሰራ። ለዚህ ሰውዬ ጋር ቤቱ ካናዳ ድረስ ሄዳል እንዴ? ማስታወቂያ ሰርተ ህዝቡ እንዳለ የተጭበረበረው ዛሬ መጥቶ ምን ይላል? ምንም ነገር አላውቅም። በማስታወቂያዎች ውስጥ በደብና አድርገህ እጅን አሰርተ ቅርጥፍ አድርገህ የዚህ ልጅ ሀብር በልተሃል። ምንድነው የምትከራከረው? ገንዘብ በቀላሉ ሜክ እያረክ ነው። ግን ሱስ በቃ ሱስ የማጭበርበር ሱስ እኮ ነው ኢትዮጵያ ውስጥ የተጠናወተን እንጂ ገንዘብ ያላችሁ ሰዎች ናችሁ ደግሞ ሱስ እየሆነባችሁ ያሉትና ይህ እንደ ህዝብ አጭበርብረ ነው በዚህ ህዝብ ላይ ራቫቮር ነዳው ምናምን እያልክ የምታቀራራው እንጂ በጣም ብዙ እንባዎች አሉ በአንተ እጅ ላይ። የድሃ ህዝብ ያለቅሳል። ማን ይከሳል? አንተን አሁን በምን አቅሙ አንድ ድሃ መክሰስ ይችላል? አዲስ አበባ ላይ መጥቶ የክፍለ ሀገር ሰው አዲስ አበባ ላይ መጥቶ ፌዴራል ፍርድ ቤት የሚቀርበው በየክፍለ ከተማው ሊንከራተትልህ ነው፣ በየወረዳው ሊንከራተትልህ ነው። እርግፍ አድርጎ ነው የሚተውና አንተ ለምዳል። ይሄ በቤተክርስቲያን ላይ በይዘው ማጭበርበር የለመደ ሰው ለምንም ነገር አይመለስም። አንተ የገዳም ማሰረት ምናምን እያልክ ከቤተክርስቲያን ጋር በሼር ስትሰራ የነበርክ ሰውዬንና ለቤተክርስቲያን የማትራሩ ሰዎች ለማንም አትራሩ። አሁን የደረሰን ሰበር ዜና አለና ፓስተር ማቴዎስ በቁጥጥር ስር እንደዋለ ሰምተናል። እንኳን ደስ አለን፣ እንኳን ደስ አላችሁ። ይህን ቪዲዮ ላይክ እና ሼር በማድረግ ለሰዎቹ አድርሱላቸው። እናመሰግናለን። እናንተ ባትተባበሩ ኖሮ ይሄ ነገር አይመጣም። ጽናት ሪል ስቴት አባላቶቹን ሁሉ ነው ዘርፏቸው ነበር። ከ350 ሺህ ብር እስከ 600 ሺህ ብር የተበሉ አሉና በሚቀጥለው እሸቱ መለሰ በዚህ በእንትኖች ላይ የሚሰራውን ሱት ጉዳይ እስካላቆመ ድረስ በዚህ በህገወጥ ሰዎች ዝውውር ላይ እስካላቆመ ደግሞ ኤአይ ምናምን አሰልጥናሉ እያለ ደግሞ አዲስ ሌብነት ጀምሯል። እሱን ደግሞ ወደ ማረሚያ እስክንልክ ድረስ ቪዲዮ ሪፖስት ሼር በማድረግ ተባበሩን እና አባላቶቹ የዚህ የጽናት ሪል ስቴት አባላቶች እዛው ማጠናከር ነው። ክሳችሁን እዛው አጠናክራችሁ ሰውየውን ለህግ ማቅረብ ያስፈልጋል። ቀናችሁ ይባረክ። አሁን በርሲስ የሰራው ቪዲዮ አይቻለሁ እና ከኢቲቪ ጋር የነበረን አለመግባባትና ከስራ የወጣንበትን ምክንያት በዚ እኔ የኢቲቪን የሰራተኞቹን የትምህርት ማስረጃ ሳረጋግጥ ለጸረ ሙስና ስራት ስሰጥ ጸረ ሙስና እንዳባራቸው ብሎ እኔንና አንድ የኦሮሚያ ልጅ አለ ኬቤክ ዱላ የሚባል ልጅ አሁን እሱ ኢቲቪ ውስጥ ነውና ሁለታችንን ከለላ ደብዳቤ ሰጥቶን ነበር። መጀመሪያ ማን ነው የከለላ ደብዳቤን አክሴፕት የሚያደርገው? በህግ የሚመራ ሰው ሲኖር እኮ ይሄ ፍስሐ የታገሱ የሚባል ሰው ነውና ዛሬ እኔ የትምህርት ማስረጃ የሰጠው ትምህርት ማስረጃ ፌክ ከሆነ እናቴ ትምህርት ማረሚያ ገባለሁ ተማላለን። እኔ አሁን ብልጽግና የምትለው መንግስት ራሱ እግዚአብሔር ምስክሬ ነው እስካሁን እየቀጠለ ያለው በአብይ አህመድ ብቻ ነው። አብይ አህመድ ያው ብዙ በዛ ልክ ደግፎ በአንድ አንቅሮ መጥፋት በጣም ከባድ ነው። እናንተ በምትሰሩት ወጣት ፖለቲከኞች በምትሰሩት ስራ ቢሆን አገሩ ከፈረሰ ቆይቷል። እኔ ዛሬ እኮ ነው የምልህ ዛሬ ላይ ያ ትምህርት ማስረጃ ለፍስሐ የታገሱም ለጸረ ሙስና ያስገባው ትምህርት ማስረጃ ፌክ ከሆነ እኔ ማረሚያ ገባለሁ። እናቴ ትሞት። ግን በህግ የሚመሩ ሰዎች ያስፈልግ። ከለላ ደብዳቤ ጸረ ሙስና ሰጥቶኝ ነበር። ለዛ ብልጽግና የቆየ ያለው የአብይ አህመድ ላይ ሰው ተስፋ አልቆርጥ ስላለ ነው እንጂ ወጣት ፖለቲከኛ ብላችሁ በየቢሮ የምትሰሩ ሰዎች የምትሰሩት ግፍ ሀገሩ ከፈረሰ ቆይቶ ነበር።